ወሬን ነው ኪዮኒ ጋር ዛሬ ቀጠሮ አለኝ። እሱን ላገኘው ልሄድ ነው። ለዛ ነው እንደዚህ ሳቅ በሳቅ ይሆንሽው። እንዴ ወንድሜ፣ ቆይ ሁሌ ማልስቅ ነው እንደሚመስል? ለማንኛውም በቃ ልሂድ። ቻው፣ ሰላም አልሽ? እሺ ቻው። ሊዲያ ትባላለች። የእናቴ አደራና አንድ ያለችን በጣም መወዳት እህቴ ነች። በቃ እኔ ሁሉ ጊዜ ደስተኛ እንድትሆን ነው የምፈልገው። ግን በባህሪዋ የተነሳ ደስታዋን በራሷ እጅ ታጣለች። እህቴ በትንሽ ነገር ተናዳጅና ትዕግስት የላትም። ይሄ ደግሞ ሁሌም ንዴቷ ካለፈ በኋላ ባለመታገሷ በራሷ በመጸጸት ራሷን ትጎዳለች። ብቻ ብዙ ሞከርኩ። እናቴ ሳትሞት በፊት እንኳን ትመክራት ነበር። ሁሌ ሽትልና በሰዓቱ ግን ተግባር ላይ የለችም። ናሆም ናሆም፣ አንተ ናሆም ናሆም! ወይዬ ምንድነው ቤት ማትለኝ? ይቅርታ አልሰማሽም ነበር። ጆሮ ላይ ተኝተህ እንዴ ሁሉ ሳስጠራ? ይቅርታ አልኩሽ አይደል እንዴ እህቴ፣ በቃ አትናደጂ። ካናደድከኝ በኋላ ነው አትናደጂ የምትለኝ? እሺ በቃ እህቴ፣ ምን ፈልገሽ ነው? ምን ላምጣልሽ? ተው በቃ። እኔማ በእግረ መንገድ ከመኝታ ቤት ስልኬን እንድታቀብለኝ ነበር። አንቺ ብለሽኝ አይደለም ከመኝታ ቤት ከኬንያ እንኳን ሮጥ ብላ አምጣልኝ ብትይኝ አመጣልሻለሁ። ብቻ አንቺ አትናደጂ። በቃ ላምጣልሽ። እኔ የምለው ልጅቷ የትላንትና ሂሳብም አልተናገረችው። ዛሬም እንደዛው። ዛሬ ትልካለች። ምን ማለት ነው ዛሬ ትልካለች ማለት? ትላንትና መላክ አልነበረባትም? ቆይ እሷ ስራ ነው ቀልድ ነው ያዘችው? ኧረ እህቴ ተረጋጊ። አሟት እኮ ስላልሰራች ነው። ዛሬ አንድ ላይ ልካለሁ ብላኛለች። እኔ ሂሳብ ልሰራ ሳስብ ነው እሷ የሚያሟት? አንድ ቀን አይደል እንዲያሟት ያሳለፈችው? ብዙ ቀን ቢሆን እሺ ረጋ በይ እንጂ እኔ ያልኩ የሚያናድር ጉዳይ አይደለም። ቆይ እህቴ ምን ተፈጥሮ ነው? ከጁ ጋር ተጣላች። ቆይ በምን ምክንያት? ከ5 ደቂቃ በኋላ ደውልሻለሁ አለ። ከዛ ከ15 ደቂቃ በኋላ ደወለ። እኔ ደግሞ ከ5 ደቂቃ በኋላ ደውልሻለሁ ብሎኝ ከ15 ደቂቃ በኋላ ስለደወለ ተናድጄ ተናገርኩት። ከዛ እሱ ደግሞ ስራ ላይ እንደሆንኩ እያወቅሽ እንዴት እንደዚህ ትይኛለሽ ብሎ ተናገረኝ። ከዛን ከዚህ በኋላ እኔና አንቺ ያለን ግንኙነት እዚህ ጋር አብቅቷል ብሎ ብሎክ አደረገኝ። እኔ ጥፋተኛ እንደሆንኩ አውቃለሁ። ግን ምን ላድርግሽ? አየሽ አይደል 15 ደቂቃ እኮ ምንም ማለት አልነበረም። በጊዜው አትናደጂና ብትረጋጊ ኖሮ የሁሉ ነገር አይፈጠርም። ለማንኛውም በቃ አሁን አታልቅሽ። ምን ላድርግሽ? እኔ እኮ ላለመናደድ እየሞከርኩ ነበር። ግን ደግሞ የሆነ ነገር መጥቶ ይነካኛል መሰለኝ፣ አላውቅም። በቃ ተይው፣ ሁሉም ነገር እኮ ባንዴ ያስተካክላል። ቀስ በቀስ ይስተካከላል። በቃ ይዞሽ በቃ እህቴ እንደዚህ ነች። እኔ ደግሞ ከማንም በላይ ስለምታሳዝነኝ ምንም ብትለኝ እረዳታለሁ። ፍቅረኛ እንኳን ያዘች ቢባል ከ2 ሳምንት በላይ ቆይታ አታውቅም። እንደውም አሁን የያዘችው ፍቅረኛ 3 ወር መቆየታቸውን ሳይ በጣም ነው የሚገርመኝ። እናም እሷ ተለውጣ ይሁን ወይ እሱ ትዕግስተኛ ሆኖ ይሁን እላለሁ። ግን እሱ ትዕግስተኛ ይመስለኛል። እናም እስከዛሬ በእኔ ልክ የሚረዳት ሰው በቃ የለምን ነበር። አሁን ግን ያለ እየመሰለኝ ነው። ብቻ አሁን ላይ በትንሹም ቢሆን ደስተኛ ሆኛለሁ።
ሄሎ ያኔ እንቅልፋ በለበለ ስልክ እያጠፋ መተኛትና ክላስ መቅረት ጀመርክ? ኧረ እባክሽ መብራት አልነበረም። በዛ ላይ ስልኬም ዘግቶ ስለነበር ነው። እኔማ ልቀሰቅስ ብደውል ስልክ ዝግ ነው። ኧረ እኔም በጣም ነው የተናደድኩት ስነሳ። ከክላሱ ይልቅ ደግሞ የምነግርህ ጥብቅ ነገር አለ ያልሽኝን ለመስማት በጣም ጓጉቼ ነበር። ምን ያደርጋል አንተ ቀረክ። እና ታዲያ ቀረ ብለሽ ላትነግሪ ነው? ምናልባት አንድ ቀን ለመናገር ዝግጁ ከሆንኩኝ እነግርሃለሁ። አይ እንደዛ ብሎ ነገር የለም። ቆይ ለምን ቤት አትመጪም? ማንም እኮ የለም። በይ በይ ነይ። የምን ማንገራገር ነው? እየጠበቁሽ ነው። ቻው። የኔ ፍቅር እንዴት እንደናፈከኝ እኔ ራሱ በጣም እኮ ነው ናፍቀሽ። ዛሬ ባታገኘኝ ግን እርምህን ነበር የምታወጣው። የምን ነው እንዴ? ናፍቀኸኝ ነው ሙትት ነበር የምልብህ። እንዴ እኔ ፍቅር 3 ቀን ካላገኘሁሽ እንዲህ ኮንሽ አመት ባላገኘሽ ምን ልትሆኚ ነበር? ኧረ ሲጠም ዶሮ ይደፈን። ምንድን ነው የምታወራው? አይደለም እንደዛ አጠገብ የሆነ ራሱ ትናፍቀኛለህ። ቸኮሌቴስ ምንድን ነው የረሳሁት እላለሁ። ወይኔ በጣም ይቅርታ። ለካ ቸኮላትሽ ነው። ቶ በቃ እሺ። አሁን ይሄ የሚረሳ ነገር ነው? ደግሞ ራስና ቸኮሌት ይዤልሽ እመጣለሁ ያልከኝ ካረፈትኩት እናደጃለሽ ብዬ እኮ ነው። ለዛ እኮ ነው የረሳሁት። ምን ማናደድ አልቀረም እንዴ? አናደኸኝም ጭራሽ ትስቃለህ። እኔ እኮ ሰርፕራይዝ ላደርግሽ ብዬ ነው። የኔ አባት ዛሬ ሬዲዮ ይሄዳ ነው። ፍቅረኛዋ ጋር ቀጠሮ አላት። ብታይ እስካሁን አላመንኩም። እሱን ካገኘች በኋላ እንዴት ደስተኛ እንደሆነች። እኔ ራሱ እንዴት ደስ እንዳለኝ አልገባሽም። አዎ በጣም ደስ ይላል። ደግሞ አንተም ታስታውቃለህ። በጣም ደስ ብለዋል። እኔ ባወቅኩ በእነዚህ 7 ወራት ውስጥ እንደዚህ ጊዜ ደስተኛ ሆና አይቼ አላውቅም። ለእህቴ ካለኝ ትልቅ ቦታ እኮ ነው። እሱማ ግልጽ ነው። በይ በይ በይ፣ አሁን ወደ አንገብጋቢው ጉዳይ ሆዴን ሲያላውሰው ስለነበረው ጉዳይ እንግባ። ንገሪኝ። እንዴ ገና መምጣት አይደል እንዴ? ደግሞ ዛሬ ምን ተማራችሁ ምናምን ብላ ጠይቀኝ። እሱማ የት ይቀራል። ዋናው ግን አንገብጋቢው ጉዳይ ይቀድማል ብዬ ነው። ያው የማይደርስ ነገር የለም አይደለም የሚባለው። የኔ ፍቅር በዚህ ሰዓት ባሌ ስለሆንክ በጣም ደስተኛ ነኝ። በፍጹም ደስታዬን ያበልጥም ብለሻል? በፍጹም። እኔ ላንተ ምን አድርጌልህ አውቃለሁ? ብበሳጭ ብናደድ ምንም ብልህ እኮ ሁሌም አንተ አብረኸኝ ነው ያለው። ደግሞ ይሄን ነገር ከወንድሜና ከእናቴ ውጭ የሚረዳኝ ሰው ነው። ለዛ ነው እድለኛ ነኝ ያልኩ። ፍቅር ላይ እኮ ምንም ብትናደጂ እኮ ፍቅርሽ ስለሚበልጥብኝ ሁሉንም አልፈዋለሁ። ለዛ ነው ደግሞ አንቺን ማጣት ስለማልፈልግ እኮ ነው። እኔም ሁሌ ላጣ አልፈልግም። እሺ አሁን ምን ሰበብ ልታቀርቢ ነው? የዛሬውንስ እሺ ነገርሽኝ። ነገ መቼም የምንማረውን ልንገራት አትይኝም መጀመሪያ? እሺ እነግርሃለሁ። ግን ወዲህ እንደዚህ እንደማይችል አላውቅም ነበር። ኧረ አታውቂም እንዴ? ብታውቂ መስሎኝ ከማታ ጀምሮ በስልክ ንገሪኝ እያልኩሽ እስካሁን ወዴን የምታላውሽው? እሺ እስኪ ገምት። የመገመት ደረጃ ላይ በሆን እኮ እንደዚህ አልጨናነቅም ነበር። እሺ አሁን ንገሪኝ። የምነግርህ ነገር እኮ ከባድ ስለሆነ በአፍ መናገሩ ትንሽ ስለከበደኝ ነው። እንዴ ቆይ እኔ ያል ምን ቢሆን ነው የሚከብደው? ምን መሰለህ፣ በአፌ መናገር ትንሽ ስለከበደኝ እኔን ከሸኘኸኝ በኋላ ብቻ መተህ ታየዋለህ። እንዴ አሁን ባይሆን ምን ችግር አለው? አይ በኋላ እባክህ።
በይ እንግዲህ ሸኚ እስከ ቅያስ ያደርሳል እንጂ ወደ ውስጥ አያስገባም አይደል የሚባለው? እኔ ማቀው ፈረስ ያደርሳል እንጂ አይዋጋም የሚለውን ነበር። ይኸውልሽ እሱ ለጦርነት ነው፣ እኔ ያልኩት ለሸኚዎች ነው። በልህ አባባል እኔ ጋር አይሰራም። እንደውም ቤት ካልገባ አትሄድ። በዛሬ ቀን አይደለም ቤት አሜሪካ ራሱ ይዤ ልሂድ ብትይኝ እምቢ ነው የምልሽ። ለምን? እኔ በዚህ ሰዓት የሚያሳስበኝ ቤት ያለው ፖስታ ብቻ ነው። አሁን በይሽ ለማንኛውም ምን ልሂድ። ትንሽ አታወራኝ? አይሆንም ቻው በይ። የሶሲ ነገር ግራ እያጋባኝ ነው። ከማውቃት ጊዜ ጀምሮ እንደዚህ ብላኝ አታውቅም። ዛሬ ምን ተፈጥሮ ነው ብቻህን እየው ብለኝ ፖስታ የሰጠች? ምን ይሆን? ቤት ገብቼ እስካነበው ልቤ ተንጠልጥሏል። እህቴ ምንድን ነው የሆንሽው? ዶክተር እህቴ እንዴት ነች? የወሰደችው መድኃኒት በጣም ብዙ፣ በዛ ምክንያት ለድረስ የቻልነውን ነገር እየሞከርን ነው፣ ግን እስካሁን አልበቃችም። ቆይ በምን ምክንያት ነው እንደዚህ ሆነች? ምን አውቄ? እኔም እኮ ግራ የገባኝ እሱ። ቆይ ግን የፈለገ ነገር ቢፈጠር እንዴት እንደዚህ አይነት ነገር ታደርጋለች? እኔ የምልህ ፍቅረኛዋ ጋር ነው ሄደችው አላልከኝም ነበር? ምናልባት ከሱ ጋር የሆነ ነገር ተፈጥሮ ቢሆንስ? አላውቅም፣ ምናልባት ሊሆን ይችላል። ታዲያ ለምን ደውላ አትጠይቀው? ደውዬለት ነበር፣ ስልኩ ዝግ ነው። እሺ ቤቱን ሳታውቀው? ቤቱን ሳይሆን ሰፈሩን ነው የማውቀው። ታዲያ ምንድን ነው የሚሻለው? ቢያንስ ብናገኘው እንኳን የተፈጠረውን ነገር እንጠይቀው ነበር። አዎ እንደውም እዚህ ከምንቀመጥ ለምን ሄደን ቼክ አናደርግም? ለዶክተሩ አዲስ ነገር ካለ እንድደውልልኝ ነግሬያለሁ። ልምጣ በቃ።
ምናልባት ሰፈር ተሳስተን እንዳይሆን። እንዴት አንድ ሰው እንኳን አውቀዋለሁ የሚል ሰው ይጠፋል? እንግዲህ እዚህ ሰፈር ነው ስትል የምሰማት። እና ምንድን ነው የሚሻለው? እስኪ ወይ ስልክ ሞክርለት። አሁንም ዝግ ነው የሚለው ስልኩ። ታዲያ ምንድን ነው የምናደርገው? በቃ ከዚህ እንሂድ። ምን እናደርጋለን? እሺ ስልኩንና ፎቶውን ግን በቴሌግራም ላክልኝ። እሺ ለምን? አሁን እርግጠኛ ስላልሆንኩ ነው። እርግጠኛ ልሆንና እነግርሃለሁ። እሺ በቃ እንሂድ። ሶሲ ወይ በቃ ሳይመሽ አንቺ ወደ ቤት እንጂ። ብቻህን እኮ በእንደዚህ አይነት ሁኔታ ወጥቶ መሄድ ከብዶኝ። ችግር የለውም። በዛ ላይ ደግሞ እዚህ ለመተኛትም አይመችም። እሺ ግን ቢያንስ ትንሽ እንኳን ጨለም ሲል እሄዳለሁ። አይ አይሆንም፣ በጊዜ ብትሄጂ ነው የሚሻለው። በዛ ላይ ሰፈራችሁ ከመሸ ደስ አይልም፣ ታውቂዋለሽ። እሺ በቃ ያለውን ነገር በቃ ደውዬ አሳውቅሻለሁ። ቻው። እናቴ ምን ላድርግ? ግራ ገባኝ እኮ። የምችለውን ሁሉ እያደረግኩላት ነው፣ ግን በቃ ከአቅሜ በላይ እየሆነች ነው። ምን ላድርግ? ምኑንም በማላውቀው ነገር ራሷን ለማጥፋት ሞከረች። እናቴ ያንቺ አደራ እንዳለብኝም በዛ ላይ እህቴም ነች። ግን እሺ ምን ላድርግ? በቃ ሁሉም ነገር ከአቅሜ በላይ እየሆነብኝ ነው። ናሆሚ ቆየት ይደክማል። የማየ መቃብር ጋር ነበርኩ። ስልክ ላይ እኮ ስንት ጊዜ እንደሞከርኩ ግን አታነሳም። ደውለሽ ነበር እንዴ? ስልኬን እኮ ሳይለንት አድርጌው ነው። እሺ ለማንኛውም በጣም ደስ የሚል ዜና አለ። ልጁ ነቅታለች። ምን? አዎ። እና ገብተሽ አየሻት? እንያታ። አይ ዶክተሩ በኋላ ታያቷላችሁ ብሎናል። ምን አለውን ቢፈቅድልና ገብተን ብናይ? እንዴ ተረጋጋ እንጂ ቆይተንም ቢሆን ማየታችን አይቀር። ደግሞ ትንሽ እስክትረጋጋ ድረስ ምንም የሚያስጨንቅ ወሬ እንዳታወራት፣ ትሪት ብቻ አድርጓት ተባለ። ችግር የለውም፣ ዋናው እሷ መንቃቷ ነው። ተመስገን። እሺ አሁን ምግብ አምጥቼ ይልሃለሁ ብላ። በቃ ሊያትና በላለሁ። አይ ከትናንትና ጀምሮ እኮ አልበላም። አሁን መብላት ነው። ችግር የለውም፣ መጀመሪያ ሊያትና በላለሁ። እህቴ አሁን ደህና ነሽ አይደለ? አይዞሽ ደህና ትሆኛለሽ። ቆይ ለምንድን ነው የምታለቅሽው? እያስጨነቅሽኝ እኮ ነው። ወንድሜ በቃ ለእኔ መጨነቅህን አቁም። ለእኔ በተጨነቅ ቁጥር እየተጎዳክ ነው። በቃ ለእኔ መጨነቅህን አቁም። ቆይ ይሄ ደግሞ ማለት ነው? እህቴ አይደለሽ እንዴ?
ታዲያ ላንቺ ካልተጨነቅኩ ምኑ ላይ ነው ወንድምነቴ? ቆይ እኔ አንድ ቀን አስጨነቅሽኝ ብዬሽ አውቃለሁ? ቃል እንደዚህ እንዳትዪ። ሊዱዬ የሆነ ነገር ልስራልሽ እንዴ? አይ ይቅርብኝ። እንዴ ለምን ትስራልሽ እንጂ? እኔ ምንም አልፈልግም። በቃ ሁሉ ነገር አስጠልቶኛል። ከቻላችሁ ሁለታችሁም ዝም በሉ። ቆይ እንደዚህ አይነት ሁኔታ ውስጥ ሆነሽ እንዴት ነው ዝም ልል የምችለው? ወንድምሽ እኮ ነኝ። ቢያንስ እንኳን ለኔ አታስቢልኝም እንዴ? እኔ የሆነ ነገር በሆነ ወንድሜ ምን ይሆናል ብለሽ አታስቢ? ህይወቴ ሁሌም አንድ አይነት ነው። ሰልችቶኛል። በባህሪ የተነሳ ብዙ ነገር አጣ። እኔ ለማስተካከል እሞክራለሁ፣ ግን አይሆንም። አልቻልኩም። እስቲ ቆይ ምንድን ነው የተፈጠረው? እሺ ንገሪኝ። አሁን የልደትሽ ቀን ማድረግልሽ ሰርፕራይዝ ዝም ብሎ ይታያል። በእናትህ ምንድን ነው ንገረኝ። እንዴ ከነገርኩሽማ ሰርፕራይዙ ምን ነው? አንተ ግን ትገርማለሽ። ላትነግረኝ ታዲያ ለምን እንደምታጓጓኝ? ማጓጓሽ እኮ እስካሁን ካከበርሻቸው የልደት ቀን እኮ ለየት ስለሚል። እሺ እንግዲህ ጓጉቼ እናያለን። እሱን እናያለን። 2 ወር ከ5 ቀን አይደል ይቀራል? እሺ ንገረኝ፣ የልደቴ ቀን መች ነው? የኔ ፍቅር አሁን የሚጠየቅ ጥያቄ ነው? እሺ ንገረኝ አልኩ አይደል እንዴ? ሐምሌ 5 ነው። እየቀለድክ ነው? የምርህን ነው? የምሬን አይደል? ጭራሽ የልደቴን ቀን አታውቀውም ማለት ነው? የኔ ልደት ከመቼ ጀምሮ ነው ቆይ ሐምሌ 5 የሆነው? ምን ማለት ነው? ልክ አይደለም እንዴ? አረ በጣም ልክ ነህ። ዛሬ የልደት ቀኔን የረሳኸው ነገ ከነገ ወዲያ ደግሞ እኔን ጭምር ትረሳኛለህ። ቆይ ሰው የፍቅረኛውን የልደት ቀን እንዴት አያውቅም? ምን ማለት ነው ፍቅር? ረጋ በይ እንጂ። ምን አስጨነቀ አልልም። ስለኔ የሚያስጨንቀው ሰው አይደለም የልደት ቀኔን ሰዓቱን ራሱ ያውቅ ነበር። እሺ በቃሽ። ሲጀመር ያንቺ ልደት እኮ ሐምሌ 6 መሆኑ አልጠፋኝም። ቢጠፋኝ እንኳን በዚህ ልክ እኮ የሚያናድድ አይደለም። እኔ እኮ ለቀልድ ብዬ ነው እንደዚህ ያልኩሽ ነበር። ሲጀምር ማን ቀልድ አለ? አሁን መልስሽ ይሄ ነው? እንደውም አጠገቤ እንዳደርሽ ስልኬ ላይም እንዳደይ ነገርኩሽ። ብሎ ካደረገኝ ከዛ ሁሉ ነገር ጨለማ መስሎ ታየኝ። ከሌሎቹ ልክ እንዳንተ የሚረዳኝ እሱ ብቻ ነበር። እሱም ሰለቸው መሰለኝ። ወንድሜ እኔ እሱን አጥቼ መኖር አልችልም፣ አልፈልግም። በዛ ምክንያት ተናድጄ ነው ራሴን ለማጥፋት የሞከርኩት። በራሴ ተናድጄ ነው። ወንድሜ እባክህ ከየትም ብለህ ፈልገህ አምጣልኝ። በቃ ይቅርታ በልልኝ፣ አለበለዚያ እኔ እጎዳብሃለሁ። እሺ በቃ ፈልገዋለሁ። አንቺ ግን ተረጋጊ። በዛ ላይ ይህን ሁሉ ጊዜ ቆይታችሁ እሱም የሚቆርጥለት አይመስለኝም። ብቻ አንቺ ለመረጋጋት ሞክሪ። ሻው ምንድን ነው የምናደርገው? ከየትስ ብለን ነው የምናመጣው? እህቴ እንደዚህ ተስፋ ስትቆርጥ አይቻት አላውቅም። የማይሆን ነገር ውስጥ ነው ያለችው። ለእሷ ስንል ግዴታ ልጁን ማግኘት አለብን። እኔም እኮ ዝም አላልኩም። የምችለውን ሁሉ እየሞከርኩ ነው። ልሞክር ያልሽው ነገር ምንም ተስፋ የለውም? እሱማ ይኖረዋል፣ ግን ደግሞ እርግጠኛ አይደለሁም። በእናትሽ እንደምንም ብለን ማግኘት አለብን። እኔ ቢያንስ ስትነቃ ቤቱን ታሳየናለች ብዬ አስቤ ነበር፣ ግን እሷም ሰፈሩን ብቻ ነው የምታውቀው።
ተኝቼ ነው። እሺ አሁን ቶሎ ና፣ ተነስና ና የምልህ ቦታ ቶሎ ና። እሺ ለምን? ዮናስ የት እንዳለ አውቄያለሁ። ምን? የምርሽን ነው? መጣሁ። እሺ የት ነው ያለሽው? ቆይ ግን እርግጠኛ ነሽ? አዎ እርግጠኛ ነኝ። እርግጠኛ ሳልሆን እንዴት ነው ያለ? ግን እንዴት ልታገኙ ቻልሽ? ሰፈር ጎረቤት የሆነ ሰው እያለና በስልክ ቁጥሩን አድራሻውን አጣጥቶ የነገረኝ እና ሳረጋግጥ ደግሞ ልክ ነው። እሺ በቃ አቤት። ሰላም ነህ ዮናስ? እግዚአብሔር ይመስገን። ይቅርታ አላወኳችሁ። ናሆም እባላለሁ። የሊዱ ወንድም ነኝ። ምን ቀረኝ ብላ ነው እናንተ እንደሞ የላከቻችሁ? አይ እንደሱ እኮ አይደለም። በቃ እኔና እሷ አውርተን የጨረስነው ነገር ነው። ምንም መስማት አልፈልግም። አሁን ዞር በሉ። ይኸውልህ በጣም ተጸጽታለች እና ይቅርታ ልትጠይቅ ትፈልጋለች። በጣም ጥሩ ሁኔታ ላይ አይደለችም፣ ተጎድታለች። ነገርኳችሁ። እኔ ከዚህ በኋላ አብረን መሆን አንችልም። እስካሁንም የታገስኳት ስለማፈቅራት ብቻ ነው። እባክህ ዮናስ፣ ቤትን አፈላልገን የመጣነው እኮ ያለችበት ሁኔታ ጥሩ ስላልሆነ ነው። እባክህን እሺ ካላልከኝ እኔ አልነሳም። በጣም ተጎድታለች። እባክህን። በቃ እሺ፣ ተነስ እኮ እሺ በለኝና እነሳለሁ። እሺ በቃ እሺ ብያለሁ። ተነስ በቃ። አመሰግናለሁ። ችግር የለም። እናት ማናፈቁሽም እንዴ? አይኔ ነው ወይስ ምንድን ነው? አይንሽን ይሄን ያህል ትጠራጠሪዋለሽ ማለት ነው? ወይስ ከመጨረሻው አንገናኝም ብለሽ ነበር የምታስቢው? እንጃ ተመልሰህ ትመጣለህ ብዬ አላሰብኩም ነበር። ማለቴ ተስፋ ቆርጬ ነበር። የሚያፈቅሩትን ሰው እኮ እንዲህ በቀላሉ መተው አይቻልም። እሱም አውቃለሁ፣ ግን እስከዛ ቀን ድረስ ምንም ነገር ባረግም ምንም ሆነብኝ አታውቅም ነበር። በወቅቱ ጥፋተኛዋ እኔ ነበርኩ፣ ግን ደግሞ ሁሌም ስለምትረዳኝ እንደዛ ስትሆን አይቼ አላውቅም ነበር። ለዛ ነው ድጋሚ ተስፋ የቆረጥኩት። ያው በጊዜው ስለተናደድኩ ነው እንጂ እስከ መጨረሻው አንቺን ለመተው አላሰብኩም። በጣም እኮ ነው የማፈቅርሽ። እኔም በጣም ነው የማፈቅርህ። እኔ ግን ነገሮች በዚህ መንገድ ይሄዳሉ ብዬ አላሰብኩም ነበር። ስማኝማ ወንድሜ፣ የሆነ ነገር እኮ ገርሞኝ ልንገር ብዬ። ምንድን? እኛ ክላስ ናሆም የሚባል ልጅ አለ። ያው ብዙ ጊዜ ምናምን አሳይመንት አብረን ነው የምንሰራው እና የዛሬ ወር አካባቢ እናቱ ትሞታለች እና ይዛኔ በለቅሶ ምክንያት በደንብ ተግባባን እና እናቱ ስትሞት ለሱና ለእህቱ 4 ሚሊዮን ብር ነው አውርሳቸው የሞተችው። ከዛ ትምህርት ቤት ይሄ ወሬ መወራት ይጀምራል። ብታይ አብዛኞቹ ሴቶች ከሱ ጋር ጓደኛ ለመሆንና እሱን ለመጥበስ የማያደርጉት ነገር የለም እና በጣም ገርሞኝ ነው። 4 ሚሊዮን አይደል?
ግን ፍቅረኛ ምናምን የለው? አረ የለውም። እሱ በዚህ ሰዓት ስለ እህቱ ብቻ ነው የሚያስበው። ብታይ ለእህቱ የሚሆንላትን ነገር ሳይ እውነት በጣም ነው የሚገርመኝ። እህቱ ምን ሆናለች? እህቱ ቶሎ ተናዳጅ ነች። በዛ ምክንያት በጣም ብዙ ነገር አታለች። በህይወቷ ራሱ ምንም ደስተኛ አይደለች። ባህሪዋን ራሱ እሱ ብቻ ነው የሚረዳላት። ፍቅረኛ ራሱ ብትይዝ በቃ ትንሽ ጊዜ ነው የሚቆዩት። ባህሪዋ በጣም ከባድ ነው። ለእሷ የሚሆንላትን ብታይ እውነት በጣም ነው የሚያሳዝነው። ይህን ያህል ትቀራረባላችሁ? አይ አረ ምንም የለንም። የክላስ ጓደኛዬ ብቻ ነው። እኛ ክላስ ነው የሚባል ልጅ አለ። ያው ብዙ ጊዜ ምናምን አሳይመንት አብረን ነው የምንሰራው እና የዛሬ ወር አካባቢ እናቱ ትሞታለች እና እናቱ ስትሞት ለሱና ለእህቱ 4 ሚሊዮን ብር ነው አውርሳቸው የሞተችው። አረ የለውም። እሱ በዚህ ሰዓት ስለ እህቱ ብቻ ነው የሚያስበው። ብታይ ለእህቱ የሚሆንላትን ነገር ሳይ እውነት በጣም ነው የሚገርመኝ። እህቱ ቶሎ ተናዳጅ ነች። በዛ ምክንያት በጣም ብዙ ነገር አታለች። በህይወቷ ራሱ ምንም ደስተኛ አይደለች። ባህሪዋን ራሱ እሱ ብቻ ነው የሚረዳላት። ፍቅረኛ ራሱ ብትይዝ በቃ ትንሽ ጊዜ ነው የሚቆዩት። እኔ የምለው ማታ ስለነገርሽ ስለ እህቱ በደምብ ትነግሪኛለሽ? ምንም እንዲሁ። አይ አይመስለኝም። ዝም ብለህማ ያለ ምክንያት አትጠይቀኝም። ሌላ ለምን ይሆን? እኔ እንጃ። እሱ ግራ ስለገባኝ አይደል እንዴ ምክንያትን እየጠየቅኩ ያለሁት። አንድ ጥያቄ ልጠይቅሽ። በእኔ ሌብነት ደስተኛ ነሽ? ያማል እንዴ? ምን ማለት ነው? እኔ እንደውም ሌብነትህን ብታው ነው ደስ የሚለኝ። እኔም በሌብነቴ ደስተኛ አይደለሁም። ካቆምኩ ደግሞ በምን እንተዳደራለን? ከዛሬ ነገ ከተያዝኩ ያልኩ እየተሳቀቅኩ ነው የምሰራው። ይህ ሌብነት ትቼ ሌላ ነገር ልስራ ብል ከየት ይመጣል ስራ? ይሄ እኮ ሁል ጊዜ ምክንያትክ ነው። አሁን ማወቅ የፈለግኩት ከጥያቄው ጋር ምን አገናኘው የሚለውን ነው። ከዚህ እንደወጣ ከፈለሽ አሁን የምልሽን ነገር እሺ በይ። ምንድነው እሱ? እህቱን እንደ ወንድሙ አይነት የሚረዳት ፍቅረኛ ሆኜ ልቅረባት። ከዛ በኋላ እንደምንም ብዬ አስማምቻት፣ ከዛ ድብን ያለ ፍቅር እንዲይዛት አደርጋለሁ። ከዛ እኔን አታመኑን እንደማችል ስናረጋግጥ የሰው 1 ሚሊዮን ብር እንደተሰረኩ ነግሬያት ይህን ሽት ከሀገር እንደምወጣ ነግራታለሁ። ከዛ እኔን ላለማጣት ስትል ያን ብር እንድትሰጠኝ ማድረግ እና ታዲያ በ1 ሚሊዮን ሆንም ማለት አይደል? የምርህ? ግን ይሄ የሚሆነው አንቺ ካገሽ። አንድ ጥያቄ ልጠይቅሽ። በእኔ ሌብነት ደስተኛ ነሽ? ያማል እንዴ? ምን ማለት ነው?
እኔ እንደውም ሌብነትህን ብታው ነው ደስ የሚለኝ። እኔም በሌብነቴ ደስተኛ አይደለሁም። ካቆምኩ ደግሞ በምን እንተዳደራለን? ከዛሬ ነገ ከተያዝኩ ያልኩ እየተሳቀቅኩ ነው የምሰራው። ይህ ሌብነት ትቼ ሌላ ነገር ልስራ ብል ከየት ይመጣል ስራ? እህቱን እንደ ወንድሙ አይነት የሚረዳት ፍቅረኛ ሆኜ ልቅረባት። ከዛ በኋላ እንደምንም ብዬ አስማምቻት፣ ከዛ ድብን ያለ ፍቅር እንዲይዛት አደርጋለሁ። ከዛ እኔና አታ መኖር እንደማችል ስናረጋግጥ የሰው 1 ሚሊዮን ብር እንደተሰረኩ ነግሬያት ይህን ሽት ከሀገር እንደምወጣ ነግራታለሁ። እና ባልኩሽ ነገር ምን አስብሽ? ወንድሜ ግን ትንሽ አይከብድም? ምንም የሚከብድ ነገር የለም። ነገ ልታሰር ሰቀቀን ህይወት ከምኖር አይሻልም? ግን እሺ ባይሳካስ? ደግሞ ነገር የለ ልጅቷ ባህሪዋ በጣም ከባድ ነው። እንዴት ነው ያን ሁሉ ነገር ችለ አብራት መቆየት የምትችል? ዋናው ነገር የሷን ጸባይ ይመቻል። ምንም ብትለኝ አልፈዋለሁ። በዚህ ሐሳብ አይግባሽ። በዛ ላይ ደግሞ ለኔ ስትይ ነው ይሄ ሁላ ነገር የምታረጊው። በዛ ላይ ደግሞ እኔና አንቺ እህትና ወንድም መሆናችን በፍጹም መታወቅ የለበትም። እሺ በጣም ጥሩ። አሁን ምን ማድረግ እንዳለብን እያንዳንዱን እነግርሻለሁ። ሁሉም ነገር ባሰብነው ልክ እየሄደ ነው። ነገ ተቀጣጥረናል። ሆን ብዬ እጣላታለሁ። ናሆም የራሱ ቤት ሰዓት በጣም ደስተኛ ሆኗል። እሷ ራሷ በጣም ከልቧ ነው የወደደች። ቤት ውስጥ እኮ ካንተ ስም ውጪ ሌላ የሚነሳ ነገር የለም። ስለዚህ ነገ ባረገው ትክክለኛ ሰዓት ላይ ነው ማለት ነው። ስልኳን ብሎክ አድርጌ ስልኬን አጥፍቼ እጠፋለሁ። ስለዚህ መፈለጉ ስለማይቀር አንቺ እንዳገኘሽኝ አድርገሽ ትነግሪዋለሽ ማለት ነው። ሄሎ ናሆሜ፣ ተኝተህ ነው እንዴ? ተኝቼ ነው። እሺ አሁን የምልህ ቦታ ቶሎ ና። እሺ ለምን? ዮናስ የት እንዳለ አውቄያለሁ። የምርሽን ነው? መጣሁ። እሺ እሺ እንደውም ውስጤ እንደሚሳካልኝ ነገረኝ። ወንድሜ ግን በዛ ተዋወንህ እኮ ተዋናይ ነበር መሆን የነበረብህ። ያንቺ ትወና ይቆጠራል? አረ አንተ ባሰ። በቃ ከዚህ በኋላ ስለሷ መስማት አልፈልግም፣ እኔና እሷ አውርተን ጨርሰናል ምናምን ስትል እኮ ሳቂ ለትንሽ ነበር ሊያመልጠኝ ነበር። ለካ መክሊት አክተር መሆን ነበር። ምን ያደርጋል። ለነገሩ አሁንስ በህይወት እየተወንክ አይደል እንዴ? ያንቺ ሳይቆጠር ሪሞት ነው ታረክ። ወንድሜ ወይ ምን እንደምል አላውቅም። ላንተም ምልህ ቃል ራሱ ነው የሚጠፋኝ። ቆይ አንተ ወንድሜ ባትሆን ኖሮ ምን ሆን ነበር? እሱማ ነበር ነው። አሁን ግን ምንም አልሽ ምንም ወንድምሽ ነኝ። ወንድሜ በጣም ነው የማመሰግነው። እኔ እኮ እንደ ታላቅነቴ ብዙ ነገር ማድረግ ነበረብኝ። አንተ ግን እንደ ታናሽ ታዘኸኝ፣ እንደ ታላቅ ደግሞ መክረኸኝ። ለእኔ ከኔ በላይ አንተ ተጨንቃ እየኖርክ ነው እና ይሄ መታደል አይደለ? ኧረ እባክሽ አሁን እንደዚህ ያልሽ ልታስለቅሽኝ ነው እንዴ? ኖርማል እኮ ነው። ይሄ ለእኔ ያለህን ቦታ ነው የሚያሳየው። እኔ ደስ እንዲለኝ ብለህ አይደለ ዮኒን ኬትን ብለህ ፈልገህ የመጣህልኝ? ወንድሜ ከዚህ በኋላ ከፈጣሪ ጋር ደስተኛ እንድትሆንልኝ ነው የምፈልገው።
በጣም እወድሃለሁ። እሺ ብቻ ደረስኩ እንዳትዪ። ኧረ እኔ ገና እየመጣሁ ነው። አንቺም እኮ በጊዜ ነው የደረስሽው። በቃ ካፌ ጠብቂ፣ መጣሁ። ዛሬ ምንድን ነው ነገር? ዛሬ ማንም ስለሌለ ለብቻችን ቆንጆ ጊዜ እናሳልፍ። ወንድሜም ደግሞ አይመጣም። ብቻ ሰዓቱ እንዳያጥር። ያጠረችዋንም ቢሆን ማመስገን ያለብን። ስታመሰግኑ ይጨመርላችኋል አይደለም የሚባለው? ቆየው እንዴ? ብትቆይስ እኔ ምን እላለሁ? ብቻ እዚህ ብቻዬን ስቀመጥ ሲንግል መስያቸው ጀንጃ ይበዛብኝ እንጂ እና እስካሁን ስጀነጀን ነበር ነው? ኧረ እኔማ ገና ሲያስቡ ነው ተማሪ ነኝ አላማ አለኝ ምናምን ብዬ የማባረራቸው። አይቻላል እንዴ? ቆይ ግን ስለዚህ ጉዳይ አውርተንም እኔ ጠይቄሽም አላውቅም። አሁን ፍቅረኛ እንደሌለሽ አውቃለሁ። የመጀመሪያ ፍቅረኛሽ ግን ማን ነበር? በጣም ቆየ። ሁላ ራሱ ተጋብተን ነበር። ተጋብተን ነበር እንዴ? የምርሽን ነው? እና ዛሬውን ተፋታችሁ ነው? አዎ ተፋተን ነው። የቃቃ ባሌ ነበር። አንቺ ጨዋታ ጨምረሻል እባክሽ። እኔ ምሬን ጠይቅሻለሁ፣ አንቺ ሙርት ይጅብኛለሽ። ግን ለምንድን ነው በዚህ ልክ ማፈቅርሽ? ምናልባት ግራ ጎን መሆኑን ስለሆንክ ይሆናል። እኔ ለማንም ሴት እኮ እንደዚህ ሆኜ አላውቅም። ግን ያንቺን ሳስበው እኮ በጣም ነው አውቃለሁ። እኔ ፍቅር እንደዛ ባይሆንማ ተመልሳ ባልመጣ ነበር። ደግሞ አንድ ትልቅ ሰርፕራይዝ አለ። የምር? እኔም ሰርፕራይዝ አለኝ። ይሄ ነገር እንዴት ነው? እኛ ሳናቅ ልቦቻችን መነጋገር ጀመሩ እንዴ? አይገርም? እንደዛ ይሆናል። ያንቺ ሰርፕራይዝ ምንድን ነው ነገር? አይ እኔማ አሁን አይደለም። አሁን ቢሆንማ እስካሁን ነግሬክ ነበር። እሺ እንደዛ ከሆነ አይንሽ ጨፍኝ። እሺ አሁን አይንሽን ግለጭ። ቀሪስ ዘመንሽ ከኔ ጋር ለመኖር ፈቃደኛ ነሽ? አዎ ፈቃደኛ። አሁን የምትነግሪኝ ከሆነ ንገሪ። ለመጨረሻ ጊዜ ነው የምጠይቅሽ። ካለበለዛ እኔ ምንም ነገር ነው ከዚህ በኋላ ማልነግርሽ። እኔ እኮ ነግሬሃለሁ፣ አንተ ነህ እንጂ ያልገባህ። መቼ ነገርሽኝና ነው ያገባ የምትይው? የቃቃ ባሌ ያልኩ ከዛ በኋላ እኮ ፍቅረኛ የለኝም ለማለት ነው። አሁን ይሄን ለመናገር ነው ዙሪያ ጥምጥም ሄደሽ የምታወሪው? እኔማ እኮ ይገባሃል ብዬ ነበር። አሁንም አገባኝ። ለካ አላማ የምትይው የእውነትሽን ነው። አሁን አመንከኝ አይደል? ግን ደግሞ አሁን ላይ ከማጠብቀው ሰው ፍቅር ይዞኛል። ከማይጠብቀው ማለት? ቆይ ማን ነው? ታውቀዋለህ? እኛ ክላስ ነው። ጭራሽ እኛ ክላስ ነው? ማን ነው? እሺ ንገሪኝ። ተው ሌላ ጊዜ እነግርሃለሁ። እኔ ራሱ እስካሁን ድረስ አላምንም። አልጠበቅኩም ነበር።
የምር በጣም ነው ደስ ያለኝ። እንዴት እንደደነገጥኩ እኮ። እንደነስ ምን እንደናፈቀኝ ታውቂያለሽ? የምንጋባበት ቀን። እኔም በጣም ይናፈቀኝ ታውቃለህ። ነገ እንኳን እንጋባ ብትለኝ በጣም ደስተኛ ነኝ። እኔም ደስ ነው የሚለኝ። ሁኔታዎቹን አመቻችተን ቀን እንወስናለን። በደስታ። አሁን የአንቺ ሰርፕራይዝ ትነግሪኛለሽ ወይስ ከዚህ በላይ ያስጠብቀኝ? አይ አስጠብቅህ፣ ግን እንዳንተ አይንህን ጨፍን ምናምን አልልም እኮ። ማጓጓቱን ትተሽ አትነግሪኝ? ዛሬ ድንግልና ልሰጥ አስቤያለሁ። ምን ነው? እኔ ደግሞ ደስተኛ ትሆናለህ ብዬ አስቤ ነበር። ኧረ አይደለም፣ ያልጠበቁ ሰርፕራይዝ ሆነብኝ። እሺ ያንተ ምንም ባረክልኝ ደስተኛ ነኝ። የኔ ፍቅር ዛሬ የማይረሳ ቆንጆ ቀን ያሳለፍነው፣ በጣም ልዩ የሆነች ቀን። እኔም በዚህ ልክ ደስተኛ እንሆናለን ብዬ አላሰብኩም ነበር። አንተ ደስ ስላለ ደስ ብሎኛል። ሁሌም ደስ እንዲል ነው የምፈልገው። አንቺ ደስተኛ ከሆንሽልኝ እኔ ሁሌ ደስተኛ ነኝ። እኔ አጠገቤ ካለ ሁሌም ደስተኛ ነኝ። መቼም ላጣ አልፈልግም። አንተን ከማጣ እኔ ሞቴን እመርጣለሁ። እኔ ሁሌ ከጎንሽ ነኝ። ወንድሜ በጣም ደስ ብሎኛል። በቃ አሁን ማግባት ብቻ ነው የምፈልገው። እኔም እንደዚህ ደስ ብሎሽ ስላየው በጣም ነው ደስ ያለኝ። እሱም ልክ እንዳንተ ነው የሚያስብልኝ። ሁሌም ደስተኛ እንደሆነ ነው የሚፈልገው። እኔም የሚረዳሽና የሚያስብሽን ሰው ነው እንድታገቢ የሚፈልገው። በቃ ትንሽ ጊዜ ተያዩና ቀን ቆርጣችሁ መጋባት ብቻ ነው። እንግዲህ የትምህርት ቤት ክፍያሽ? ምን አዲስ ነገር አለ? በእኔ እርግጠኛ እንድንሆን የምንጋባበት ቀን እንድትወስን ነገርኳት። እና እሷ ምን አለች? እሷ በጣም ነው ደስ ያላት። እሺ ነው ያለች። በዛ ላይ ደግሞ ፕሮሚስ ቀለበት አስሬላታለሁ። አሁን ሙሉ ለሙሉ በእኔ እርግጠኛ ሆናለች። እና አሁን ስለ ብሩ ልትነግራት ነው? አይ እንደዛማ አይሆንም። ወዲያው ስለ ብሩ ከነገርኳት ሌላ ነገር ነው የምታስበው። ትንሽ ጊዜ መጠበቅ አለብን። ገንዘቡን ተቀብለሃት ከዛ ልትርቃት ነው? ግን አስበኸዋል? ይህን ሁሉ ነገር ካደረገች በኋላ ስትርቃት ኖርማል የምትሆን ይመስላል? እኔ እኮ ይሄ እንዲፈጠር አልፈልግም። ቀስ በቀስ እያልኩ ነው ምርቃት። ይህን ነገር ግን በደንብ አስብበት። በኋላ የሆነ ነገር ብትሆን ጸጸቱን አችለው። ባለፈው ራሷን ልታጠፋ ሞክራ እንኳን እንዴት እንደሆንኩኝ እኔ ነኝ የማውቀው። ይገባኛል ስሜትሽ። እኔ እንደዚህ አይነት ነገር እንዲፈጠር አልፈልግም። ለሱ በደንብ ስላሰብኩ ነው። እሺ እንደዛ
አንድ ሰዓቱ ግን እንዴት ነው የሚሄደው? በጣም እኔ እኮ ደግሞ ግርም የሚለኝ ልክ ልንለያይ ስንል ወሬያችን የሚበዛው ነገር። አንቺ ነሻ። እኔማ በሆን ኖሮ ሌላ ሰው ሲሸኘኝ አልቆምም ነበር። ኧረ ሌላም ሸኛለ ነው የምትይኝ? እኔ እኮ ራሴን እንዳደገኛ ብቸኛ ሸኛ አድርጊ እኮ ነበር የማስበው። ተቀናቃኝ እንዳለብህማ ነግሬ ነበር እኮ። ያው አንተ ትረሳለህ እንጂ። አሁን አይደል እንዴ ገባኝ። ለዛ ነው እያረሳሳሽ አውቀሽ ስለ ልጁ ያልነገርሽኝ። ማወቅ ብትፈልግ ኖሮማ እስካሁን ድረስ አትረሳውም ነበር። ረስቼዋለሁ። ሲጀመር ራስሽ ነሽ ያረሳሳሽኝ። ለማንኛውም አሁን ሰዓት ሄዷል አላልክም? ብትሄድ ነው የሚሻለው። ምን ችግር አለው ታዲያ? ይመለሳላ። ንገሪኝ፣ እጠብቃለሁ። እኔ ጋር ደግሞ አይመለስም። ደግሞ እኮ ባለፈው የሰጠው ፖስታ ላይ የሁሉም ጥያቄ መልሶች አሉት ይመስለኛል። ግን ሊዱ ላይ ከተፈጠረው ነገር በኋላ ፖስታውን ያየሁ አይመስለኝም። እንዴ? አዎ፣ አንቺ ለካ ፖስታ ሰተሽ ነበር ይዛኔ። ግን ስለ ፖስታው ካየሁ በኋላ ቴክስት አድርግልኝ እሺ? ቻው። እሺ፣ ቻው። ፍቅር አስጨነቀኝ እኮ። ምንድን ነው የተፈጠረው? ናት ምን ብዬ እንደምነግርሽ አላውቅም እኮ። ንገረኝ፣ ምንድን ነው የተፈጠረው ነገር? ሁሉንም እንዴት ብዬ እንደማስረዳሽ አላውቅም እኮ። ንገረኝ። ይኸውልሽ ምን መሰለሽ ፍቅር፣ በጣም እየተናደድኩ ነው። ራሴን በጣም እየተቆጣጠርኩት ነው። እማ በህገወጥ መንገድ ስደት ልሄድ ነው። ምን ማለት? ለምንድን ነው የምትሄደው? ማታረጋጊ። ቆይ አልረጋጋም። ንገረኝ፣ ለምንድን ነው የምትሄደው? ይኸውልሽ ከምታሰር ብዬ ነው የምትሰደደው እኮ። ለምንድን ነው የምትታሰረው? ምን መሰለሽ አለቄ $10,000 ለሰው ስጥልኝ ብሎኝ ነበር። ብሩን ተቀብዬ እየሄድኩ አጋጣሚ መንገድ ላይ የሆነ ሰው እንደሚያቀኝ ቀጥ ብሎ መጣብኝና ሰላም አለኝ። እኔም ሰላም አልኩት። ከዛ በኋላ የተፈጠረውን አላውቅም። ራሴን ያገኘሁት ጫካ ውስጥ። ከዛ ስነቃ ብሩም የለም ስልኬም የለም። አለቄ ደግሞ ብሩን ካላመጣ ብሎ እያፈላለገኝ እና ደግሞ አለቄ ብሩን ካላመጣ ብሎ ገድላለሁ ብሎ እያስፈልገኝ። ምንድነው እየሰማ ያለሁት? ቆይ መቼ ነው የሁሉ ነገር የሆነው? ከ3 ቀን በፊት ላንቺ ያልነገርኩሽ እንዳላስጨነቅሽ ብዬ ነው። አሁን ነገሮቹ ደግሞ እየባሱ ነው። ግዴታ መሰደድ አለብኝ። ምንድነው 10 መሰደድ የምትለኝ? ቆይ መሰደድ ብቻ ነው መፍትሄ የሚሆነው? መቼስ ሌላ ምን አማራጭ አለ? ብሩን በእኛ ስናሰላው ከ1 ሚሊዮን ብር በላይ ነው እና አሁን ይሄን ብር ከየት አምጥቼ ነው የምከፍለው? ምንድነው? ቆይ ምን ተፈጥሮ ነው? ቆይ ግን ለፖሊስ አመልክተሃል? አዎ አመልክቻለሁ። ምንም ነገር የለም። ልጁን ግን አሁን ፊት ለፊት ብታገኘው ልታስታውሰው ትችላለህ? ማለት ምናልባት እዛ አካባቢ ሄደን ካገኘ ነው። አረ ምንም አላስታውሰው። እና ታዲያ አሁን እሺ ምንድነው የሚሻለው? አለቄ ለፖሊስ እንዳመለከትኩላ ነግሬዋለሁ። ብሩን የወሰድኩት ነው የመሰለው። ከያዘኝ ያለ ምንም ርራይ ነው የሚገለኝ። እጁ ደግሞ ረጅም ነው። ትንሽ ከቆየው ደግሞ ያገኘኛል። እንዳገኘኝ ነው የሚገለኝ። ለዛ ነው ያለኝ አማራጭ መሰደድ ነው። ወደዛማ አትሄድም። እኔ ያላንተ መኖር ይከብደኛል፣ አልችልም። እማ ይሄ ነገር ፈልጌው ነው የሚመስልሽ? ከመሞት ብዬ እኮ ነው።
በቃ ገንዘቡን እሰጥሃለሁ። ወንድሜ ከኔ ድርሻ ላይ ገንዘብ ስጠው። አረ እንደዛም አይሆን። ራስ ወዳጅ ሆንኩ ነው የሚመስለው። ራስ ወዳድማ አልሆንክ። ለሚያፈቅሩት ሰው እኮ ከዚህ በላይ ይደረጋል። ግን ወንድሜ እባክህ ከራሴ ድርሻ ላይ ነው ያልኩ። አይ እሱን እንኳን ለማለፍ ፈልጌ አይደለም ወንድሜ። በቃ ለነገ ብሩን አዘጋጅለት። እሺ። ሁለታችሁም በጣም ነው የማመሰግናችሁ። እኮ በጣም ነው ግራ የገባኝ። እኔ መስጠቷ ሳይሆን ብዙ ነገር መበላሸቱ ነው ያሳሰበኝ። አዲስ ቢዝነስ ልንጀምር ነበር፣ በዛ ላይ ደግሞ ሰርጋቸው አለ ምናምን። እኔ ብቻ በጣም ነው ግራ የገባኝ። እውነትም ግራ ያጋባል። ግን ምን ይደረግ? ያው እንዳልከው እሱም ተሰዶ የሚወጣ ከሆነ ለእህትም ቢሆን ጥሩ አይደለም። እሱማው እኔም እኮ ደስታዋን ነው የምፈልገው። ለዛም ስል እሷ ብዙ ስለሚያስፈልጋት ከኔ ልሰጠው ነው ያሰብኩት። አሁን ያላትን ደስታ በምንም ታምር እንድታጣ አልፈልግም። ሁሌም ቢሆን ለእህቴ ያለህን ነገር ሳይ ምን አለ እንደሱ አይነት ወንድም ቢኖረኝ ብዬ እመኝ ነበር። ብቻ እንዳልከው ነው። አሪፍ ነገር ወስነሃል። በቃ መጨናነቅ አያስፈልግም። አሁንማ እንዲወስኛለሁ። ስለዚህ አልጨነቅም። አንተ ዛሬ አተኛም እንዴ? እኔ ደክሞኛል ልተኛ። ስለ 1 ሚሊዮን ብር እያሰብኩ እንዴት ልተኛ? አንቺ ራሱ መተኛትሽ ገርሞኛል። በዚህ አይነትማ ብሩ እጅ ሲገባ እንቅልፍ የሚባል ነገር ልተው ነው ማለት ነው። እሱ ሲገባ እናየዋለን። ለዛ ነው እኮ ሀብታም ቀልብ የለውም የሚባለው። ለካ እሱን እንግዲህ ብሩ እጅ ሲገባ እናያለን። አንድ ቀን አይደል እንዲቀር። የኔ ፍቅር ከዚህ በኋላ ምንም የሚያስጨንቅ ነገር የለም። አሁን ገንዘቡን እንሰጥህና የደላ በቃ ትሰጠዋለህ። ደግሞ እንደ ውለታ እንዳታስብ። የኔ ፍቅር በጣም ነው የማመሰግነው። ምን እንደምልሽ አላውቅም። ከጭንቀት ነው የገላገልሽ። አንቺ ባትኖሪ ኖሮ ምን እንደሚወጣኝ አላውቅም ነበር። በጣም ነው የማመሰግነው። የምን ምስጋና ነው ደግሞ? የራሱ ይመሰግናል እንዴ? እማ ቃል ስላጣውኩ ወንድሜ በቃ ገንዘቡን ስጠውና ይዞት ሂድ። እሺ። ከዛ በፊት ግን አንድ መስቀለኛ ጥያቄ እንድጠይቀው እባክሽ ፍቀጂልኝ። ፈቅጄልሃለሁ። ምንድን ነው? አታስብ። ጥያቄውን ስጠይቅ በደንብ ስለምታውቀው አትጨነቅ። መቼም ይህን ቪዲዮ ኤዲቲንግ ነው አትለኝም? ዛሬ ያየሁትን ነገር በህልሜ እስኪመስለኝ ድረስ ማመን አቅቶኛል። በተለይ ጠዋት ሶሲና ዮናስን አብሬ ማየቴ ሳያንስ እሱ ደግሞ መጥቶ እንደዛ ማለቱ በጣም ነው የገረመኝ። ብቻ ውስጤን ምንም ደስ አላለው።
ነገ በጠዋት ሰፈራቸው ሄጄ ማጣራት አለብኝ። ናሆሜ በአካል ለመናገር ድፍረቱን ስላጣው ነው በዚህ ልነግርህ የወሰንኩት። ናሆሜ እኔ ለአንተ ያለኝ ስሜት ይቀየራል ብዬ አስቤ አላውቅም ነበር። ለካ ሳላስበው ተቀይሯል። ግን በቃ እስከ ዛሬ ሁሉን ነገር ችዬው ነበር። አሁን ግን ከአቅሜ በላይ ነው የሆነብኝ። ናሆሜ አሁን ምንም ቢሆን መልስ አንተን ማጣት ግን አልፈልግም። እወድሃለሁ። በቃ እህቴ አንቺ ተረጋጊ። አሁን ተናጃለሁ። በለጣ አታናደኝ። እኔ እኮ ላናድሽ ፈልጌ አይደለም። በቃ ሁለቱም ተጫውተውብናል። እህትና ወንድም መሆናቸው ሳያንስ ጭራሽ ደግሞ እሱ ሌባ ነው። የዛኔም የጠፋ ሰዓት ላይ ስልኩን ስጠኝና በስልክ አገኛለሁ ያለችውም ውሸት ነው። አሁንም ብር ተዘረፍኩ ልሰደር ነው ምናምን የሚለው ነገር እንዳለ ውሸት ነው። እህቴ ባንቺ ደካማ ጎን እኮ እየተጠቀሙ ነው። አምኜው ነበር፣ ከልቤ አፍቅሬው ነበር። ዘንድሮ እኮ ሰው ጉድለቴን ይሞላልኛል ብለሽ ባሰብሽበት ቦታ ነው የሚወጋሽ። አየህ አይደል? ፈጣሪ የሚያየው ልብ ነው። በወሳኝ ሰዓት ላይ እባብ መሆን ታወቀብን። ለአንተ ልዩ ቦታ ነበረኝ። ከልብ ተረድተኸኛል ብዬ አስቤ ነበር። በጣም ነው ማዝነው። አሁን ግን አልናደድም። ግን ከአንተ ጋር በነበርኩባቸው ጊዜያቶች ያሳለፍኳቸው ነገሮች በጣም ይጸጽቱኛል። ከዚህ በኋላ ግን አይነን ማየት አልፈልግም። አሁን ቤቱን ለቀህ ውጣ። የፖስታውን ምላሽ ቴክስት እንዳደርግልሽ ነግረሽኝ ነበር። ሳነበው በጣም ነው የገረመኝ። እህቴ ላይ የተጫወታችሁባት አንሶ እኔም ላይ ልትጫወችብኝ ነበር። እኔ ካወቅኩሽ ጊዜ ጀምሮ ጥሩ ልጅ ትመስኝ ነበር። አንቺ ጋር የነበረው ስሜት እኔም ጋር ነበር። ግን አንቺ ጋር እንደዚህ አይነት ስሜት ይኖራል ብዬ አላሰብም ነበር። እና አሁን ላይ እንደዛ ብዬ ማሰብ ለካ ለበጎ ነው እንድል አድርጎኛል።
እንደዛ ባይሆን የኔንም ደካማ ጎን ፈልገሽ ትጫወሽብኝ ነበር። ብቻ ፈጣሪ ሁሉን ነገር ምንም ሳይሆን በፊት እንዳውቅ አድርጎኛል። በጣም ነው ያፈርኩብሽ። ወይኔ ዮኒ ባለቀ ሰዓት ይወቁብን። ለፍቼ በባዶ ልቅር። እኔ መጀመሪያውኑ ቢሆን ይቅርብን ብዬ ነበር። ዝም በይ እባክሽ። ነገሩ አንቺ ከመጀመሪያውም ስታሟርቺ ነበር። እና እኔ ይቅር እምለው ይሄ ነገር እንዳይመጣ ከመፍራት ነው እንጂ ሌላ ከምንድን ነው? ዝም በይ እባክሽ። ከዚህ በላይ አታናጂ። ይሄ ነገር ተሳክቶ ቢሆን ምን ማለት እንደሆነ አንቺም ታውቂያለሽ። አሁን ራስሽን ነፃ ለማውጣት መጣር አይጠበቅብሽ። እኔ መች እንደዛ አልኩ? እንደዛ ለማለት እኮ ፈልጌ አይደለም ነው እንጂ ግዴታ ቃሉን መናገር አይጠበቅብሽ። ወንድሜ ወይ አሁን
አሁንም ስለኔ እየተጨነክ ነው አይደለ? ድሮ የምታውቃት ያቺ ደካማ ሴት እህት አይደለሁም። አሁን ላይ ጠንካራ ሆኛለሁ። ሌላ ጊዜ ቢሆን እንደዚህ አይነት ነገር የገጠመኝ በምን አይነት መንገድ እንደማሳልፈው ታውቃለህ። አሁን ትልቅ ትምህርት ሆኖኛል። ባህሪ መተው በጣም ከባድ ነው፣ ግን ደግሞ የምችለውን አድርጌ ለማስተካከል እሞክራለሁ። ከዚህ በኋላ ከባድ ነው ብዬ ደካማ አልሆንም። ማድረግ እስከምችለው ድረስ እታገላለሁ። ይሄማ በጣም ትልቅ ለውጥ ነው። እኔ ራሱ በዚህ ፍጥነት አልጠበቅኩም ነበር። ከድሮም ጀምሮ ባህሪሽ እንዲለወጥ የሁልጊዜም ፍላጎቴ ነበር። ምክንያቱም በተናደድሽ ሰዓት ላይ የሆነ ነገር አድርገሽ አንቺን ማጣትን አልፈልግም። ከዚህ በኋላ ትግሌም ፍላጎቴም አንተ የምትፈልጋት አይነት እህት መሆን ነው። በእርግጥ ትዕግስት አለማድረግ ብዙ ነገር አሳጥቶኛል። ያ ደግሞ ለእኔ ትምህርት ሆኖኛል። ደግሞ ምን ቀረኝ ብለሽ ነው የምትመጪው? በእናትህ አንዴ ብቻ አዋራኝ፣ አንዴ ብቻ። ይኸውልሽ እኔ ምንም ማውራሽ የምሰማሽ ነገር የለም። የኔና አንቺ ነገር እዚህ ጋር አብቅቶ። አንተ እኮ ምንም ብትል ልክ ነህ። አንዴ ብቻ አዋራኝ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ እዚህ ጋር እንዳላገኝሽ። ዮናስ ነው ከእስር ቤት ስጥ ብሎ ይላል። ማለት ታስሮ ነው? እኔ እንጃ። እኔም በሰው ነው ስጥ የተባልኩት። ሰላም ነው፣ እንዴት ነህ? ይህ ምልክልህ ከእስር ቤት ነው። ካላመንክ መተህ ማረጋገጥ ትችላለህ። ልክ ነህ፣ እኔ ሌባ ነኝ። እሷን ለማስተማር ስል ነው ሌባ የሆንኩት። ግን ምን ላድርግ፣ ሌብነቱን ለመተው ህይወት አማራጭ አልሰጠችኝም ነበር። የተፈጠረው ነገር ሙሉ ለሙሉ የኔ ሀሳብ እንጂ እሷ አልነበረም። አንተ እህትህን እንደምትወዳት ያህል እኔ እህቴን በጣም ነው የምወዳት እና ቢያንስ ይቅርታ አድርግላት። በዚህ ሰዓት እኔ በመታሰሪ ምክንያት በጭንቀት ይሁን አላውቅም ታማ ሐኪም ቤት ነው ያለችው እና እባክህ ይቅርታ አድርግላትና አጠገቧ ሁን፣ አለበዚያ እህቴን አጣታለሁ። እባክህ ልለምን። እሷ ያለችው ሰፈር መግቢያ ያለው ሆስፒታል ነው። እባክህ ልለምን፣ ሂድላት። ናሆሜ እኔ ማመናች ዮናስ ሁሉንም ነገር ነግሮኛል። እንዴት? ዮናስ ታስሮ የለ እንዴ? ልክ ነሽ፣ ታስሯል። ግን መልእክት ልኮልኝ ነበር። አንቺ መታመምሽን እሱም መታሰሩን ነግሮኛል። ሁሉም ነገር እንደዚህ ይሆናል ብዬ አልገመትኩም ነበር። አንቺ መታመምሽንና ካጠገብሽ ማንም እንደሌለ ሲነግረኝ በጣም ነው ያዘንኩት። ለዛ ነው የመጣሁት። አመሰግናለሁ። ደግሞ አንተ አጠገቤ ካለ እንደ ተሻለኝ ነው የምቆጥረው። አታስቢ፣ ትደኛለሽ። ከዚህ በኋላ አብሬሽ ነኝ። በቃ ለዶክተሩ እንደነቃሽ ልንገረው።